እኔ ብዙም በምሰራቸው ቪዲዮዎች ላይ ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ፣ እንደዚህ አድርጉልኝ ብዬ አላቅም። ግን ይህንን ቪዲዮ እባካችሁ ሼር እንድታደርጉት እለምናችኋለሁ። ለሚመለከታቸው አካል እንድታደርሱልኝ አሳስባለሁ። በአቡነ ገብርኤል ስለ ጌታ ስለ ኢየሱስ ክርስቶስ በሰበኩት ስብከት ላይ ድንግል ማርያም ቤዛ አይደለችም በማለታቸው ምክንያት የቪዲዮ ያልሰራ፣ መልስ ያልሰጠ፣ ያልጻፈ፣ ያልተናገረ፣ ያልተሳደበ ማንም የለም እና በጣም ትልቅ ኢሹ ሆኖ ሲኖዶስ ጋር ደርሶ ስብሰባ ተካሂዶ እሳቸውም ይቅርታ እስኪጠይቁ ድረስ ወይም ይቅርታ እንዲጠይቁ ግፊት እስኪደረግባቸው ድረስ ተደርሶ ትናንትና መግለጫ ሲሰጡ ሰምተናል። ነገር ግን የድንግል ማርያም ቤዛ ናት ወይስ ቤዛ አይደለችም ወይ የሚለው ጉዳይ እንደዚህ ተራግቦ ሲኖዶስ የደረሰው ጉዳይ የሃይማኖት ጉዳይ ኦር ደግሞ በጣም ትልቅ ጉዳይ ነው ወይ? ድንግል ማርያም ቤዛ ናት ወይስ አይደለችም የሚለው ነገር ትልቅ ጉዳይ ነበረ ወይ የሚለውን ወንድማችን አኬ ምን እንደሚል እስኪ እንስማው። ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው፣ ማርያም አይደለችም፣ እንዲያ ነው እንዲህ ነው የሚል የሆነ ጉንጭ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ስለዚህ እስካሁን የሰማነው ጉንጭ አልፋ ክርክር ነው። ማርያም ቤዛ ናት አይደለችም የሚለው ዋናችን የጌታ ኢየሱስ ክርስቶስ ቤዛነት ነው። ስለዚህ የድንግል ማርያም ቤዛ ናት አይደለችም የሚለው ነገር በጣም ጉንጭ አልፋ ክርክር ነበረ። ግን ይሄ ጉንጭ አልፋ የሆነው ክርክር ግን የት ደረሰ? ሲኖዶስ ጋር ደረሰ። ብዙዎችን አስቆጣ፣ ብዙዎችን አጻፈ። እኔ ደግሞ አሁን የምጠይቀው ጥያቄ እነዚህ ከዚህ በኋላ ምዘረዝራቸው 1 2 3 4 5 ቪዲዮዎችን አሳያችኋለሁ። እነዚህ አስተምህሮዎችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ላይ ሲሰጡ ወይም እነዚህ ትምህርቶች ለምዕመናን ሲደርሱ ሀይ ያለ ሰው አልነበረም፣ የተናገረ አልነበረም፣ ሲኖዶስ ላይ ስብሰባ አልነበረም። ለምን ይሆን? ቪዲዮ 1 ስሙልኝ። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም፣ ጌታ ከሌለ ደግሞ ስላሴነት የለም፣ ስላሴነት ከሌለ ደግሞ እግዚአብሔር የለም፣ እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። የድንግል ማርያም ከሌለች ስላሴ የሚባል ነገር የለም። ይሄ ሊቃውንት ባሉበት የተሰጠ ትምህርት ነው። ነገር ግን ምዕመኑ ያጨበጭባል፣ አባቶችም ምንም አላሉም። ድንግል ማርያም ከሌለች እግዚአብሔር የለም ሲባል ማንም ምንም አላለም። ሲኖዶስም የተናገረው ነገር የለም፣ ስብሰባም አልተደረገም፣ ይሄ ሰው ምንም አልተባለም። እንቀጥል። የድንግል ማርያምን ምልጃ በተመለከተ ዲያቆን ሄኖክ ኃይሌ ምን እንዳለ ስሙት። በመሰረቱ እመቤታችን ማማለድ አይደለም፣ አፍርሳ ልትሰራን ትችላለች። ይሄ እሱን ተው፣ ማማለድ መለመን ሰማችሁ? ድንግል ማርያም ማማለድ ብቻ አይደለም አፍርሳ ልትሰራን ትችላለች። ይህን ያለው ማን ነው? አቡነ ገብርኤል ካልተወገዙ ሲል የነበረው ዲያቆን ሄኖክ ኃይሌ። ችግሩ ከኢየሱስ ጋር ነው እንጂ ከማርያም ጋር አይደለም። ስለዚህ ምን ማለት ነው? በሌላ አገላለጽ ማርያምን አትንኩበት እንጂ ኢየሱስን የፈለጋችሁት ብትሉት ችግር የለም። ስለዚህ እሷ ድንግል ማርያም አፍርሳ መስራት ትችላለች። እንቀጥል ደግሞ እኒህን አባት ደግሞ ስሟቸው፣ በጳጳስ ደረጃ ስሙ። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም። ሰማችሁ? ድንግል ማርያም በሌለችበት መንፈስ ቅዱስ አይወርድም። ድንግል ማርያም ባትኖር ኖሮ ኢየሱስ ክርስቶስ አይመጣም ነበረ። ያለ እሷ ምንም። ወደ መዳን ደግሞ እንምጣ። ሰው እንዴት እንደሚድን ዘበነ ባስተማረው እዛው መድረኩ ላይ ሆኖ ምን እንደሚል ደግሞ ዘበነን ስሙት። ኦርቶዶክስ መሆን መዳን ነው። ኦርቶዶክስ መሆን ሕይወት ነው። በላይ 78 ነፍስ በልቶ ድንግል ማርያምን ቢማጸን ስሟን ለአንድ ቀን ቢጠራ ገነት እንዲገባ አልሆነም እንዴ? ተመልከቱልኝ። ስለዚህ ኦርቶዶክስ መሆን ምንድን ነው? መዳን ነው። 78 ነፍስ የበላው ሰው እንዴት ነው ሄዳ ነው? ምንም መልካም ስራ አልሰራም። 78 ነፍስ ገሎ በላ። በትንሽ ቀዝቃዛ ጽዋ ስለ ማርያም ብሎ በመስጠቱ ምክንያት ዳነ። ሰው ስለ ማርያም ብሎ ውሃ በመስጠቱ ይድናል። ነገር ግን በኢየሱስ ክርስቶስ ብቻ አምኖ በኢየሱስ ደም ብቻ መዳን ግን አይችልም። ታዲያ ሲኖዶስ ጋር መቅረብ ያለባቸው መናፍቅ መባል ያለባቸው እነዚህ ሰዎች አልነበሩ? የእነዚህ ሰዎች ጉዳይ እንዲህ ተራ ነገር የሆነውና የእሳቸው ጉዳይ እንዲህ የገነነበት ምክንያት ልዩነቱ በጣም ግልጽ ነው።
የነዚህ ሰዎች ችግር ክርስቶስ ብቻ ነው። የነዚህ ሰዎች ችግር የጌታ የኢየሱስ ክርስቶስ ወንጌል የማዳኑ የመስቀሉ ስራ ነው። ከዛ ውጪ ያለውን ነገር ይሄንን የመዳን ወንጌል አትናገሩ እንጂ መተረት ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። ድንግል ማርያምን የሚያከብር ምንም ነገር በሉ። ኢየሱስ ክርስቶስን ኢቭን ማጣጣል ካለባችሁ ድንግል ማርያምን ከፍ ማድረግ ከቻላችሁ ኢየሱስን አጣጥላችሁም ቢሆን መስበክ ትችላላችሁ። ለምሳሌ ባለፈው ታስታውሳላችሁ ዘበነ እኔ ሰይጣን እንኳን ድንግል ማርያምን የሚፈራትን ያክል ኢየሱስን የሚፈራው አይመስለኝም አለ። ማንም ምንም ያለው የለም። ሰይጣን ከኢየሱስ በላይ የሚፈራው ማርያምን ነው ሲባል ምንም የደነገጠም ኮሽ ያለም የተናገረም የለም። ስለዚህ እነዚህ ሰዎች ምንድን ነው ችግራቸው ከተባለ ኢየሱስ ነው ችግራቸው። ኢየሱስ ሲነገር፣ ማዳኑ ሲነገር፣ መስቀሉ ሲነገር ይሄ ነው የእነዚህ ሰዎች ችግራቸው። ታዲያ ለእነዚህ ሰዎች ችግራቸው ኢየሱስ ከሆነ መፍትሄው ምንድን ነው? አሁንም መፍትሄው ኢየሱስ ነው። ስለ ኢየሱስ የሚናገሩ ሰባኪዎች፣ ስለ ማዳኑ የሚናገሩ ሰባኪዎች አሁንም ይገፋሉ። እነዚህ ሰዎች ግን ተከብረው አንቱ ተብለው ይኖራሉ። የታወቀ ነገር ነው። ስለዚህ ወንጌል መስበካችንን መቀጠል መቻል አለብን። አትደንግጡ። ከኢየሱስ ክርስቶስ በቀር ሌላ ቤዛ የለም።